አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበል። እንዴት ናችሁ ጋይስ? ደህና ናችሁ ወይ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። የዛሬው ቪዲዮ ምንድነው? ላይቭ ላይ እንዴት ነው ቪዲዮ ማጫወት የምንችለው ዩቲዩብ ላይቭ ላይ ማለት ነው ብላችሁ ለጠይቃችሁኝ እህቶቼ ዛሬ ይህን ቪዲዮ ሰርቼላችኋለሁኝ ማለት ነው። ባለፈው እንዴት ላይቭ ስክሪን ካስት መግባት እንደምንችል ሰርቼላችሁ ነበረ ማለት ነው። ዛሬ ደግሞ እንዴት ላይቭ ላይ ቪዲዮ ማጫወት እንደምንችል እና እንዲሁም ደግሞ ትናንት ላይቭ ላይ ገብቼ ነበር እና ፎቶ ላይ አድርጌ ነበረ ማለት ነው። እና እንዴት ነው ፎቶ ላይ ያደረግሽው ብላ የጠየቀችኝ እህት አለች። እሱንም አንድ ላይ ማለት ነው አሳያችኋለሁኝ ማለት ነው። ያው በዚሁ ላይቭ ላይ ቪዲዮ ማጫወትም ፎቶ ላይ ኖርማል ፎቶ ላይ ማድረግ ይቻላል ማለት ነው። እና ሁለቱንም እዚሁ አንድ ላይ አሳያችኋለሁኝ ማለት ነው። ያው ለማታውቁ ነው እንጂ ይሄ በአብዛኛው ሁሉም ዩቲዩበር ያውቀዋል ማለት ነው። ግን አዲስ ጀማሪ ለሆናችሁ እህቶቼ በጣም ለተቸገራችሁ ካሜራ እንደዚህ አንዴ ስትጥሉ፣ አንዴ ስታነሱ፣ አንዴ ስትጠሩ አውቃለሁኝ። አረብ ሀገር ላይ ሆነን ዩቲዩብ መስራት እጅግ በጣም አድካሚ እንደሆነ እኔ ስለማውቀው ማለት ነው። እና ለእናንተም ደግሞ ለሰዓቱ የሚመቻቸው ስክሪን ካስት ነው እና እሱን በአብዛኛዎቻቸው አዲሶቹ አታውቁትም እና እሱን እንዴት መግባት እንደምትችሉ ባለፈው አሳይቻችኋለሁ። አሁን ደግሞ ላይቭ ላይ ቪዲዮ ማጫወት እንዴት እንደሚቻል ደግሞ እሱን አሳያችኋለሁ ማለት ነው። ተከታተሉኝ ሀገሬ ልጆች። ቀጥታ ዩቲዩብ ከፍታለሁ። ያለሁት ያው ራሴ ፔጅ ላይ ነው ማለት ነው። እዚች ጋር የፕላስ ምልክቷን ያው መቼም ለእናንተ ቀላል ነው፣ ይህንን ታውቁታላችሁ። ይችን የፕላስ ምልክቷን እነካለሁኝ ማለት ነው። ከዚያም እዚች ጋር ያው እናንተን ለማሳየት ስለሆነ ሂደቱን ታውቁታላችሁ ማለት ነው። እዚህ ጋር ያው ተምኔል ታስገባላችሁ እዚች ጋር ማለት ነው። እኔ እናንተን ለማሳየት ስለሆነ ችግር የለውም ልለፈው፣ እናንተ አስገቡ ማለት ነው። እዚች ጋር ታይትል ትጽፋላችሁ ማለት ነው። የሆነ ነገር ጻፍ ብዬ ጻፍ ይርቢ አሰላሙ አለይኩም ብዬ ጻፍ እንደዛ አድርጌ ጻፍኩኝ ማለት ነው። እኔ አሁን እናንተን ለማሳየት ስለሆነ እዚች ጋር ፐብሊክ ፕራይቬት እዚች ጋር ማለት ነው። ይችን ታስተካከላላችሁ እናንተ ፐብሊክ ነው ማድረግ ያለባቸው። እንደምታዩት ፐብሊክ ነው የኔ አሁን ማለት ነው። እና እዚች ጋር አንሊስትድ ላይ አደርገዋለሁኝ። እዚች ጋር ደግሞ ኖ ኢትስ ኖት ሜድ ፎር ኪድ የሚል ምርጫ አለ። ለህፃናት ነው ወይንስ ለአዋቂ ነው ምናምን ነገር፣ ይሄ ያው ታውቁታላችሁ እርግጠኛ ነኝ ማለት ነው። እኔ ያው ሁል ጊዜ እዚህ ላይ ነው ኦን የማደርገው ማለት ነው። ኖ ኢትስ ኖት ሜድ ፎር ኪድስ የሚለው ላይ ስላደረግኩት ሁሌ ስገባ እዚህ ላይ ነው የማገኘው ማለት ነው። ለእናንተ ግን እንደዚህ ባዶ ሊሆን ይችላል እና ይችን ወይ እዚህ ላይ ሊሆን ይችላል ወይ እዚህ ወይም ደግሞ ባዶ ሊሆን ይችላል እና እዚች ላይ ኖ ኢትስ ኖት ሜድ ፎር ኪድስ የምትለው ላይ ታደርጋላችሁ ማለት ነው የሀገሬ ልጆች። ከዚያም እዚች ጋር ማለት ነው ባለፈው እንዲያሳየኋችሁ ስክሪን ካስት የምትለውን ኦን ታደርጓታላችሁ ማለት ነው። ሂደቱ በሙሉ ልክ ስክሪን ካስት እንደገባሁት ነው ማለት ነው። የኛውን ቪዲዮ አይታችሁት ከሆነ ማለት ነው። ከዛም እዚች ጋር አድቫንስ ሴቲንግ የምትለውን እንነካለን። እዚች ጋር ያለችውን እችን ኦን እናደርጋታለን። ያው ለአዲስ ጀማሪ ለሆናችሁ ስለሆነ የማሳየው ሞኔታይዝ የሆናችሁ እዚህ ጋር የዶላር ምልክት ሁለት ነው የሚመጣው። ሁለቱንም ኦን ታደርጋላችሁ ማለት ነው። እናንተ ታውቁታላችሁ ብዬ አስባለሁ ማለት ነው። ከዚያም ጨርሰናል። እዚህ ጋር ማድረግ ያለብንን ማለት ነው ኔክስት ለዋለን ማለት ነው። እዚች ጋር ኔክስት ምትለዋለን። ከዚያም እዚች ጋር ጎቲት የምትለዋለን እነካለሁ። ከዚያም እዚች ጋር ስታርት ነው የምትለዋን እነካታለሁ። አሁን እችን ብነካት ከእንትኑ ሪከርዱን ያቋርጠኛል። መልሼ ግን ሪከርድ አደርጋለሁኝ ወይም ደግሞ ቀርጬ ድምፄን አስገባለሁ ኤዲት ሳደርግ ማለት ነው። ኢንሻአላህ ይችን ስታርት ነው የምትለዋን እንነካለን ማለት ነው። ኦኬ ጋይስ ሪከርድ እያደረግኩኝ ስለሆነ ያስወጣኛል ማለት ነው። ዝም ብዬ ቀርጬ አሁን ድምፅ ነው የማስገባው ማለት ነው። እንደዚህ ካላችሁት በኋላ በዚህ መልኩ
ይከፍታል ማለት ነው። ያው ወደ ኮሜንት ከሆነ ወደ ዩቲዩብ ነው የምንሄደው ማለት ነው። በኮሜንት ከሆነ ግን ቪዲዮ ለማጫወት ስለሆነ የማሳያችሁ ጋለሪያችሁ ትገባላችሁ እንደዚህ ማለት ነው። ጋለሪ ገብታችሁ ትመርጣላችሁ ማጫወት የፈለጋችሁትን ቪዲዮ ማለት ነው። እና እኔ ይህን ቪዲዮ ላጫወት ብል ከአሁን በፊት አጫውቻለሁ ለመናገር ይህን ቪዲዮ አሁን ከፍቻለሁኝ ማለት ነው። እናንተ ጎ የምትለዋን ላይ ያለችዋን ጎ ትለዋታላችሁ፣ ክፍት ታደርጓታላችሁ። አሁን ግን እኔ እናንተን ለማሳየት ስለሆነ ጎ አላልኩትም። እዚህ ጋር ኦፕን ቪዲዮ ፕሌየር የሚለውን ትነኩታላችሁ። ለምን ስቲምራር እንደሆን ማለት ቪዲዮ ራሱ በራሱ እየደጋገመ እንዳይጫወት ይህንን ኦን ማድረግ እንዳትረሱ ማለት ነው። ማለት እናንተ ኮልሽ ወይ እየመለሳችሁ እየነካችሁ ምናምን ነገር እንዳይሆን ማለት ነው። ራሱ በራሱ ሪፒት እያደረገ እንዲጫወትላችሁ ማለት ነው። እንደምታዩት ላይ ጎ ላይቭ የምትለዋን ትነካላችሁ። በዚህ መልኩ ይጫወታል ቪዲዮ ማለት ነው። እናንተ ኮሜንት በሌላ ስልክ ትከታተላላችሁ ማለት ነው። ያገሬቶች ያው ግን ቪዲዮ ስታጫወቱ ኮሜንት አይወጣላችሁም ማለት ነው። ለምን ቪዲዮ ስለከፈታችሁበት ማለት ነው። ነገር ግን በሌላ ስልክ ኮሜንት መከታተል ትችላላችሁ። ለምን ይሄ ቪዲዮ ተቀርጾ የተቀመጠ ስለሆነ ማለት ነው። ላይቭ ላይ ገብታችሁ ምስል እንደዚህ እየሄዳችሁም ሆነ ምንም እንደዛ መክፈት ትችላላችሁ ኦፍኮርስ። ነገር ግን ይሄ ቪዲዮ ማጫወት ስለሆነ የግድ ኮሜንት በሌላ ስልክ ነው የምትከታተሉት ማለት ነው የሀገሬ ልጆች። በዚሁ ደግሞ የይዤ የማሳያችሁ ምንድን ነው ቪዲዮ ከቪዲዮ ውጭ ፎቶ ላይ እንዴት ነው ያደረግሽው? ባለፈው ላይቭ ላይ ገብቼ ፎቶ ላይ አድርገው ነበረ ማለት ነው። እንደዚህ ዝም ብዬ ምስል ላይ አድርገው ነበር እና እንዴት ነው እንደዚህ የሚቻለው ፎቶ ላይ ብቻ ማድረግ የሚቻለው ላላችሁ ደግሞ እንደዚህ ነው። በቃ ፎቶ ካላችሁ የሆነ ኢሜጅ ደስ የሚል ኢሜጅ ካላችሁ ትመርጣላችሁ። ኋላስ ከዩቲዩብ መታችሁ እዚህ ጋር ፎቶ ላይ ማድረግ ትችላላችሁ። አንድ አይነት ነው አገባቡ። ስክሪን ካስት ነው የምትገቡት። በኮሜንት አለ፣ ቪዲዮ ማጫወት አለ፣ ፎቶ ላይ ማድረግ አለ ማለት ነው። እና የባለፈው ቪዲዮ እና ይሄ ተመሳሳይ ነው ማለት ነው። ያ ስክሪን ካስት እንዴት መግባት እንደምትችሉ ነው በኮሜንት ያሳያችሁ። በዚያው ደግሞ ቪዲዮስ እንዴት ነው ማጫወት የምንችለው ስላላችሁኝ ቪዲዮ ደግሞ እንዴት ማጫወት እንደምትችሉ ነው አሁንም ቀርጽላችሁ። በዚሁ ደግሞ ፎቶስ ላይ እንዴት ነው ማድረግ የምንችለው ላላችሁ ደግሞ እንደዚህ ነው። በቃ ቪዲዮውን ትታችሁ ፎቶ ላይ ማድረግ ካፈለጋችሁ እንደዚህ ኢሜጅ መጀመሪያ ኢሜጅ ታዘጋጃላችሁ እንትን ጋለሪያችሁ ጋር። ጋለሪ ማለት ያው ፎቶ በራሱ ጊዜ አይደለም፣ ራሳችሁ አዘጋጅታችሁ ጋለሪ ታስቀምጣላችሁ። አላስመርጣችሁ ማጫወት ነው ማለት ነው። ወይም ደግሞ ፎቶቸው ላይ ታደርጉታላችሁ ማለት ነው። ከፎቶ ደግሞ ወይም ከቪዲዮ መውጣት ከፈለጋችሁ ደግሞ ወደ ዩቲዩብ መመለስ ከፈለጋችሁ እንደዚህ ትመለሱና ይሄ እዚህ ጋር ታይትል የጻፋችሁበት አለ። ኋላስ እንደዚህ በኮሜንት ታደርጋላችሁ ማለት ነው። በጣም ቀላል ነው እና በዚህ መልኩ ነው ቪዲዮ ማጫወት የምትችሉት፣ ፎቶም ላይ ማድረግ የምትችሉት የሀገሬ ልጆች። አንድ አይነት ነው፣ ስክሪን ካስት ነው ማለት ነው። በካሜራ ስትገቡ ነው ትንሽ የሚያስቸግረው፣ እንደዛ አይቻልም። ካሜራ ነው ማለት ነው። እና በዚህ መልኩ ነው ቀላል ነው የሀገሬ ልጆች። ይህን ይመስላል እንግዲህ። ለማታውቁ ይጠቅማችኋል ብዬ ነው የሰራሁት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።